በሰማይ ላይ ስሙ በወርቅ ቀለም የተጻፈው የመላእክት ሁሉ አለቃ በእግዚአብሔር ኃይል ዲያብሎስን ወግቶ ወደ ምድር የጣለው ዳንኤልን የረዳው ከሙሴም ጋር ሆኖ ሕዝበ እስራኤልን የመራው ከኢያሱም ሳይለይ ምድረ ርስትን የወረሳቸው ቅዱስ ሚካኤል ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የሰባት ቲዩብ ተመልካቾቻችን ዛሬ በመጀመሪያ ልንመለከተው የወደድነው የአባታችን የሊቀ መላእክቱን የቅዱስ ሚካኤልን ታሪክ ነው። ታሪኩን ጀምራችሁ እንድትጨርሱ በጌታ ፍጹም ፍቅር እንጠይቃችኋለን። እንዲሁም ቻናላችን አዲስ በመሆኑ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንድታበረታቱን በጌታችን ቅዱስና ክቡር በሆነው ስሙ እንጠይቃችኋለን። ሊቀ መልአኩ ቅዱስ ሚካኤል። ሚካኤል ማለት ከሰባቱ ሊቃነ መላእክት መካከል አንዱ ሲሆን የመላእክት ሁሉ አለቃ ነው። ከስም አጠራሩ ብንመለከት ሚካኤል ማለት መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ታዲያ ውድ ተመልካቾቼ የቅዱስ ሚካኤል ስሙ ረቂቅ መሆኑን የሚያሳየን ይህ ነው። ምክንያቱም እስቲ ራሳችሁን ጠይቁ። እንደ እግዚአብሔር ድንቅ፣ እንደ እግዚአብሔር መካር፣ እንደ አምላካችን ኃያል የሆነ ማን ነው? መልሱ የለም ነው። ስለዚህ የቅዱስ ሚካኤል ስሙ እጅግ ግሩም መሆኑን ይህ ያሳየናል። ቅዱስ ሚካኤል በተጨማሪም በቅድስት ቤተ ክርስቲያን የሚጠራባቸው ተጨማሪ ከማዕረጉ ጋር የተሰጡት ተቀጥያ ስሞች አሉት። እነርሱም በመጀመሪያ መላከ ኃይል፣ መጋቤ ብሉይ፣ መላከ ምክር ናቸው። መላከ ኃይል የተባለበት እግዚአብሔር በሱ አማካኝነት ታላላቅ ስራዎችን በመስራቱ እንዲሁም በእርሱ ኃይሉን ስለገለጸ ዲያብሎስንም ከነሰራዊቱ ስላሸነፈው ነው። መጋቤ ብሉይ የተባለው በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሰራ በመሆኑ ነው። መላከ ምክር ወይንም ደግሞ የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት እግዚአብሔርን በምክር ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ስራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በእርሱም አማካኝነት ይሰራል ማለት ነው። ስለ ቅዱስ ሚካኤል ስሞች በዚህ መጠን ከተመለከትን በማስቀጠል በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል የተጠቀሰባቸውን የተወሰኑ ቦታዎች እንመለከታለን። በመጽሐፍ ቅዱስ ውስጥ በአብዛኛው ቦታዎች ላይ ስለ ቅዱሳን መላእክት ተራዳኢነት ተጽፎ እናገኛለን። ነገር ግን የኛው መልአክ ነው ወይንም ደግሞ በስም እየተጠቀሰ የተጻፈበትን ቦታ በብዛት አናገኝም። ነገር ግን በዛሬው ዕለት እኛ ቅዱስ ሚካኤል በስም እየተጠቀሰ የተጻፈባቸውን የመጽሐፍ ቅዱስ ክፍሎች ለመመልከት እንሞክራለን። ከብዙ በጥቂቱ በመጀመሪያ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 5 ከቁጥር 13 እስከ 15 ያለውን ኃይለ ቃል እንመልከት። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ
ዓይኑን አንስቶ ተመለከተ። እነሆ የተመዘዘ ሰይፍን በእጁ የያዘ ሰው በፊቱ ቆሞ ነበር። እርሱም ወደ እርሱ ቀርቦ ከእኛ ወገን ወይንስ ከጠላት ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለት። ጌታዬ ለባሪያው የምንነግረው ምንድን ነው አለው። ቅዱስ ሚካኤልም ኢያሱን አንተ የቆምክባት ስፍራ የተቀደሰች ነውና ጫማህን በፊቱ አውልቅ አለው። ኢያሱም እንዲሁ አደረገ ይለናል። ይህ ጥቅስ ልብ ብለን ብናጤነው ከሌላው ሁሉ መሪ ይሆነናል። ጥቂት እስቲ ለማብራራት እንሞክር ውድ ተመልካቾቼ። ይህ የእስራኤል መሪ በእጁ የተመዘዘ ሰይፍን ይዞ የተገለጸለት ቅዱስ ሚካኤል መሆኑን አላወቀም። ከቃሉ እንደምንረዳው ከእርሱ ወገን ወይንም ደግሞ ከጠላት ወገን የሆነ አንድ ተራ ወታደር መስሎት ነበር። ምክንያቱም መልአኩ በሰው አምሳል ስለተገለጸለት ፍጹም አላወቀውም ነበር። አነጋገሩም ያለ ፍርሃት፣ ያለ ጭንቀት፣ ያለ ድንጋጤ ወታደሮቹን እንደሚያነጋግር ዘና ብሎ ነው። ሆኖም ከመልአኩ የተሰጠው መልስ መሪና ኃያል የሆነውን ታላቁን ኢያሱን አስተሳሰቡን ለወጠው። ይህም ከወገኖች ወይንም ከጠላት ወገን አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ የሚለውን ቃል ሲሰማ ኢያሱ በፊቱ የቆመው ተራ ወታደር ሳይሆን የእግዚአብሔር መልአክ ቅዱስ ሚካኤል መሆኑን ሲረዳ ለመልአኩ ክብር መስጠትን ስለሚገባው የአክብሮትን ስግደት ሰገደለት። ጌታዬ ለባሪያው የሚነግረው ምንድን ነው በማለት በትህትና ጠየቀው። ጌታዬ አንተ ቅዱስ ሚካኤል ለኔ ለባሪያ ለኢያሱ የምትነግረኝ ምንድን ነው በማለቱ የእግዚአብሔርን ክብር ለፍጥረት መስጠቱ አይደለም፣ መላእክት ጌቶች ይባላሉና ጌትነታቸውም የጸጋ ጌትነት ነው። ታዲያ ዛሬ እኛም ጌታዬ ቅዱስ ሚካኤል ወደ አምላካ ማልደኝ፣ ጌታዬ ቅዱስ ሚካኤል ወደ አምላካ አስታርቀኝ፣ ጌታዬ ቅዱስ ሚካኤል አምላክህ የጠየቅኩትን ነገር ያሳካልኝ ዘንድ ወደ አምላክህ ጸልይልኝ፣ ወደ አምላክህ ጸሎቴን አሳርግ ብንለው የአክብሮትና የጸጋን ስግደት ብንሰግድለት ከመጽሐፍ ቅዱስ መውጣት አይደለም ውድ ተመልካቾቼ። ምክንያቱም አብነት ያደረግነው ይህንን ታላቅና ቅዱስ የሆነውን ኢያሱን ስለሆነ። በሌላም ቦታ በትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ያለ ቃል እንዲህ ይለናል። የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት የቅዱስ ሚካኤልን ተራዳኢነት ተገልጾበት እናያለን። በዚያው በትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ላይ እንዲህ የሚል ቃል ተጽፎ እናያለን። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት ታላቅነቱን ለሰው ልጆች ሁሉ በአማላጅነት በተራዳኢነት የሚቆም እንደሆነ በማያሻማ ቃል ተገልጾ እንመለከታለን።
ከዚህም ሌላ ዲያብሎስን ከነሰራዊቱ በእግዚአብሔር ላይ ባመፀ ጊዜ ከክብሩ ያዋረደው ወደ ምድርም የጣለው ቅዱስ ሚካኤል መላእክቱን በመምራት ከዲያብሎስና ከሰራዊቱ ጋር ስላደረገውና ስለተቀዳጀው ድል ቅዱስ ዮሐንስ እንዲህ በማለት ገልጾልናል። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲህ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው እባብ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ በማለት በራእይ ዮሐንስ ምዕራፍ 12 ከቁጥር 7 እስከ 9 ተገልጾ እናያለን። ታዲያ ዛሬም ቅዱስ ሚካኤል ሰዳዴ አጋንንትን የሚያሳድድ በመሆኑ ከሰይጣንና ከሰራዊቱ መከራ እንዲያድናቸው በጸሎት ለሚያምኑበት በቃል ኪዳኑም ለሚማጸኑበት ሁሉ ፈጥኖ እየደረሰ ይታደጋቸዋል። በዙሪያቸውም እየከተመ አጥር ቅጥር ይሆናቸዋል፣ ይጠብቃቸዋልም። እንዲሁም በመልእክተ ይሁዳ ቁጥር 9 ላይ እንዲህ የሚል ቃል እናገኛለን። የመላእክት አለቃ ቅዱስ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገር አልወደደም በማለት ቅዱስ ሚካኤል ዲያብሎስን እንኳን እግዚአብሔር ይገሥጽህ ከማለት በቀር ሌላ ቃል አለመናገሩን ታጋሽነቱን ያሳየናል። እንዲሁም በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል ለማንም ያልተሰጠ እጅግ ታላቅ የሆነ ክብር እንደተሰጠው ተጽፎ እናገኛለን። ይኸውም በዕለተ ምጽአት ጌታችን ቅዱሳን መላእክትን አስከትሎ በክበበ ትስብእት በግርማ መለኮት በሚመጣበት ጊዜ እግዚአብሔር ዘንድ በሙታን ላይ ስልጣን የተሰጠው ለዚሁ ለኃያሉ ለቅዱስ ሚካኤል ነው። ይህንንም ቅዱስ ጳውሎስ በሚገባ ገልጾታል። እነሆ አንድ ምስጢርን እነግራችኋለሁ፣ ሁላችን እናንቀላፋለን፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገትና በቅጽበት ዓይን እንለወጣለን። መለከቱም ይነፋል፣ ሙታንንም የማይበሰብስ ሆነው ይነሳሉ፣ እኛም እንለወጣለን ይለናል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 እስከ 52። ከዚሁም ጋር በተጨማሪ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር እያንቀፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ በማለት ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 15 እስከ 16 ባለው ኃይለ ቃል በማለት በዕለተ ምጽአት ምን ያህል ክብርንና ጌትነትን ታላቅነትን ለአባታችን ለቅዱስ ሚካኤል እንደተሰጠው ያሳየናል። የሰማያን ሰራዊት አለቃ ለሰው ልጆች ሁሉ የሚራራ
ስለ ሰው ልጆች ሳያቋርጥ ወደ ፈጣሪው የሚለምን ሩህሩህ ትሑት የሆነው ኃያሉ ቅዱስ ሚካኤል የሠራውን ሥራ የክብሩን ገናንነት ጽፈን ለመጨረስ ስለማይቻለን ተናግረንም ለማብቃት ሰዓት ስለማይበቃን በዚሁ እናበቃለን። ጸሎትና በረከቱ ተራዳኢነቱም ሀገራችንን ሕዝባችንን ይጠብቅልን ለዘላለሙ አሜን። ታሪካችንን ተከታትላችሁ እዚህ ድረስ ከመጣችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቻናላችንን እንድታበረታቱ በጌታ ስም እንጠይቃችኋለን። ሰባተትዮ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።